እውነት ነው ግን የሚባለው ነገር አስፈሪ መልክ ያላቸውን አሻንጉሊቶች ወይም ደግሞ ማስኮችን ትፈራለህ የሚባለው ይህ የሰፈር አሉባልታና ወሬ ነው። እንኳን እሱን ሞትን እንኳን ማልፈራ ጀግና ነኝ። ይሄ ማንንም ሰው የሚያውቀው ነው። ባይገርምሽ በጣም ተደባዳቢ ከመሆን የተነሳ ይሄማ አንበሳን ቢያገኝ ከመደብደብ አያልፍም በማለት አብዛኞቹ የሰፈር ልጆች የሚጠሩኝ ሳምሶን ብለው ነው። እና ኤለን ስታስቢው እንደዚህ አይነት ሰው እንዴት ነው በማስክ የሚበረግገው? በቃ ሙዲያሽቢ ማለት ነው። አገኝሻለሁ ኤለን። እኔ እንደውም በዚህ ቦክስ ውስጥ ብዙ ሰው ስለማስደነግጥ ኩባያውን ሳነሳ ትጠራጠራለህ ብዬ አስቤ ነበር። ታውቂያለሽ ገና በጠዋት ስነሳ የዛሬው ቀን በሰርፕራይዝ የተሞላ ባደረገው እያልኩ ነበር እና ስላስደነገጥሽኝ በጣም ላመሰግንሽ እወዳለሁ። እስቲ አንዴ ቪዲዮን ደግመን እንየው። ስደነግጥ የምደንሰው ዳንስ እኮ ሲከይፍ በጣም ወድጄዋለሁ። በነገራችን ላይ ዳንስን። ቆይ ግን ብዙ ጊዜ ላስደነግጥሽ አስቤ አደነግጭም። ደፋር ነሽ ማለት ነው? አዋ ለዛውም ወንድ የማስንቅ ደፋር ነኛ። በፈጣሪ ስም እዚህ ሳጥን ውስጥ የሆነ ያደበቅሽ ነገር እንዳለ ይሰማኛል። አሳቀሽ ገደልሽኝ እኮ። ለኢንተርቪው ነው የጠራሽኝ ወይስ ለማስደንገጥ? በቃ ፕራንኬን ጨርስሻለሁ። ከዚህ በኋላ ምንም ማስደንገጥሽ ነገር የለም። ተረጋጊ በቃ። እንዲሁም ከዚህ አልወጣም። እውነቱን ካልነገርሽኝ ከዚህ በኋላ የምታስደነግጭኝ ከሆነ አልወጣም። ኢንተርቪው ካረግሽኝ እንደዚህ ነው ኢንተርቪውን የምጨርሰው። አልወጣም ከዚህ ከጠረጴዛ። አንቺ ማን ያምናል? እኔ ለሞት ተቃርቤ የተረፍኩ ሰው ነኝ። እኔ ያሳለፍኩት ህይወት ከፕሌን ላይ ወርቆ እንደመትረፍ ማለት ነው። አሁን ላይ ምንም ነገር የሚያስፈራኝ ነገር የለም። አሁን ላይ ምንም አትፈሪም ማለት ነው? ምንም የሚያስፈራሽ ነገር የለም? አዎ ምንም ነገር በህይወት የሚያስፈራኝ ነገር የለም። አልፈራም። ያው እንግዲህ በጣም እንደምወድሽ ታውቂያለሽ እና አንድ ትንሽ ስጦታ አዘጋጅቼልሽ ነበር። ያው እንግዲህ አሁን አንተን እያየው አለመሳቅ ባልችል እንኳን ሳይስቁ አፍጥጦ ማየት የሚለውን ቻሌንጅ አብረን እንድናረግ እስቲ። ወደዚህ ሾው ስለመጣ አመሰግናለሁ። የዩቲዩብ ቻናላቸውን ላይ ዘፈኖቻቸውን ተጋበዙልን እያልኩኝ